ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤላችሁ መጥቻለሁ። ለዛሬ ከያስኩላችሁ መረጃዎች መካከልም በአዲስ አበባ የንግድና የትራንስፖርት አገልግሎት አምሽተው እንዲሰሩ የወጣው ሕግ ጸደቀ። ስለሱ ዝርዝር መረጃዎች አለ። ፈረስ ታክሲ መነሻ ዋጋውን መጨመሩ ተሰምቷል። እንዲሁም የኢትዮጵያ አየር መንገድ ከኢትሃድ አየር መንገድ ጋር አብሮ ለመስራት ተፈራርሟል። ኤርትራ ስለ ኢትዮጵያ የባህር በር ጉዳይ ዝምታዋን ሰብራለች። ስለ ዩኤስአይዲ የወጣ መረጃ አለ። አብራችሁን ከቆያችሁ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ቀጥታ ወደ መረጃዎቹ አለፍኩ። በምሽት የንግድና የትራንስፖርት አገልግሎት እንዲሰጥ የወጣው ደንብ ከዛሬ ጀምሮ ተግባራዊ ይደረጋል። የአዲስ አበባ ከተማ አስተዳደር የንግድ ቢሮ በምሽት የንግድና የትራንስፖርት አገልግሎት እንዲሰጥ ለማድረግ የወጣው የደንብ ቁጥር 185/2017 ከዛሬ ጀምሮ ተግባራዊ ማድረግ መጀመሩን አስታወቀ። ቢሮ የአዲስ አበባ ከተማ አሁን በደረሰችበት ኢኮኖሚያዊና ማህበራዊ ለውጥ አንጻር የአብዛኛው ማህበረሰብ የስራ ባህል ፍላጎት በመለወጡ የንግድ ስራዎችና አገልግሎቶችን በምሽት መከወን እየተለመደ የመጣውን ተግባር ወጥነትና ቀጣይነቱን ማረጋገጥ ማስፈልጉን አስታውቋል። ለዚህም ደንቡ መውጣቱን ይህ ደንብ ቀደም ብሎ የከተማ አስተዳደር ካቢኔው ያስተላለፈውን ውሳኔ ለማስፈጸም በመሆኑ ከዛሬ መጋቢት 10 ቀን 2017 ዓ.ም ጀምሮ ሙሉ በሙሉ ተግባራዊ መደረግ መጀመሩን የቢሮ ኃላፊ ወይዘሮ ሀቢባ ሲራጅ አብራርተዋል። በመሆኑም በከተማዋ በስፋት እየተከናወነ የሚገኘው መሰረተ ልማት በኢኮኖሚ ላይ የፈጠረውን መነቃቃት አጠናክሮ ለማስቀጠል፣ የስራ ባህልን ይበልጥ ለማዳበር፣ የኢኮኖሚ እድገትን ለማፋጠን፣ የከተማዋን ተወዳዳሪነት እውን ለማድረግ ቀን ከሚሰጠው አገልግሎት በተጨማሪ በምሽት የንግድ እና አገልግሎት መስጫ ተቋማት አገልግሎት የሚሰጡበትን ምቹ ሁኔታ መፍጠር አስፈላጊ መሆኑ ተገልጿል። በደንቡ የተካተቱ ዋና ዋና ጉዳዮች ማብራሪያ በሁሉም የሚዲያ አውታሮች አማካኝነት ማህበረሰቡ እንዲያውቃቸው የሚደረጉና ደንቡም ለማስተዋወቅ ስራ እንደሚሰራ መግለጻቸውን ከቢሮ ያገኘነው መረጃ ያመለክታል። ፈረስ ታክሲ የመነሻ ዋጋ በ30 ብር ጨመረ። በከተማዋ በስፋት አገልግሎት የሚሰጡ ፈረስ ታክሲ የመነሻ ዋጋን በ30 ብር መጨመሩ ተሰማ። ይህ ጭማሪ ከዚህ ሳምንት ጀምሮ ተግባራዊ የሆነ ሲሆን የመነሻ ዋጋው ከ100 ብር ወደ 130 ብርም ከፍ ብሏል። የፈረስ ታክሲ አሽከርካሪዎች ለዚህ ዋጋ ጭማሪ ምክንያቱ የነዳጅ ዋጋ መጨመርና የውጭ ምንዛሬ ማሻሻያ ሊሆን እንደሚችል አስረድተዋል። አሽከርካሪዎች ለረጅም ጊዜ ለሚመለከታቸው አካላት የዋጋ ማሻሻያ ጥያቄ ቢያቀርቡም ምላሽ ሳያገኙ በመቅረታቸው በርካታ አሽከርካሪዎች ወደ ሌላ ተመሳሳይ አገልግሎት ሰጪ ኩባንያዎች መሄዳቸውም ተጠቁሟል። ነገ መጋቢት 11 የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ፓርላማ በመገኘት ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ እንደሚሰጡ ምክር ቤቱ አስታውቋል። ጠቅላይ ሚኒስትሩ በፌዴራል መንግስት የ2017 በጀት ዓመት የመጀመሪያ ግማሽ ዓመት አፈጻጸም መነሻ በማድረግ ነው ከምክር ቤት አባላት ለሚነሱ ጥያቄዎችና አስተያየቶች ምላሽና ማብራሪያ የሚሰጡት። የኢትዮጵያ አየር መንገድና የኢትሃድ አየር መንገድ በትብብር ለመስራት ተስማሙ። ሁለቱም አየር መንገዶች በትብብር መስራት የሚያስችላቸውን ስምምነት በዛሬው ዕለት በአዲስ አበባ ተፈራርመዋል። ስምምነቱን የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው እና የኢትሃድ አየር መንገድ ከፍተኛ አመራሮች ተፈራርመዋል። በስምምነቱ መሰረት የኢትዮጵያ አየር መንገድ ዛሬ ከአዲስ አበባ ወደ አቡዳቢ አዲስ ቀጥታ በረራ እንደሚጀምር መግለጹን የአየር መንገዱ መረጃ ያመለክታል። የውጭ ዜና። የኤርትራ ውጭ ጉዳይ ሚኒስቴር ኦስማን ሳላህ አስመራ በህወሓትና በትግራይ ክልል ጊዜያዊ አስተዳደር እየተካሄደ ባለው ግጭት ውስጥ ምንም አይነት ሚና እንደሌላት ትላንትና ለዲፕሎማቶች በሰጡት ማብራሪያ ላይ ተናግረዋል። የውጭ ጉዳይ ሚኒስቴሩ ኢትዮጵያ በዲፕሎማሲያዊ መንገድም ይሁን በኃይል የባህር በር ለማግኘትና የባህር ባለቤት ለመሆን በምታደርገው እንቅስቃሴ ላይ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር ግፊት እንዲደረግባት ለዓለም አቀፉ ማህበረሰብ ጥሪ አቅርበዋል። አንድ የአሜሪካ ፌዴራል ፍርድ ቤት የፕሬዝዳንት ዶናልድ ትራምፕ አስተዳደር የአሜሪካ ዓለም አቀፍ ተራድኦ ድርጅት ወይም ዩኤስአይዲ ወደ ነበረበት እንዲመለስ ትዕዛዝ መስጠቱን የዓለም አቀፍ ዜና ምንጮች ዘግበዋል። ፍርድ ቤቱ ዩኤስአይዲ በጥድፊያ እንዲፈርስ የተደረገበት መንገድ የአሜሪካ ህገ መንግስትን በብዙ መንገድ ጥሷል ሊባል የሚችል ነው ማለቱንም ዘገባዎች ጠቅሷል። ዩኤስአይዲን ለማፍረስም ወይም ሆነ ለማዋቀር የህግ አውጪው ምክር ቤት ብቻ ስልጣን መሆኑንም ፍርድ ቤቱ ጠቅሷልም ተብሏል።
የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ከድርጅቱ 83% ስራዎች ሙሉ በሙሉ እንደታጠፉና ቀሪዎቹ በውጭ ጉዳይ መስሪያ ቤቱ ስር መጠቃለላቸውን ከሳምንት በፊት መግለጻቸውም አይዘነጋም። የሶማሊያ መንግስት አልሸባብ በሀገሪቱ ፕሬዝዳንት ላይ ጥቃት ማድረሱን አረጋገጠ። ታጣቂው ቡድን በትላንትናው ዕለት በቀትር በፊት በፕሬዝዳንት ሐሰን ሼክ መሐመድ ላይ ያነጣጠረ የቦምብ ጥቃት መፈጸሙን ገልጿል። የሶማሊያ መንግስት ጥቃቱን አስመልክቶ ባወጣው መግለጫ ፕሬዝዳንት ሐሰን ከመቋዲሾ ተነስተው የሀገሪቱ ወታደሮች ወደ ተሰማሩበት ሺርሻባሌ ግንባር አካባቢዎች ታጅበው ሲጓዙ የቦምብ ፍንዳታ መከሰቱን አስታውቋል። ጥቃቱ መክሸፉን ያመለከተው የሶማሊያ መንግስት መግለጫ አክሎም ፕሬዝዳንቱ ከጉዳት ተርፈው ካሰቡበት መድረሳቸውንም ገልጿል። ውድ የዩቲዩብ ቻናል ቤተሰቦች ለዛሬ ያስኩላችሁ መረጃዎች እኚህ ነበሩ። በቀጣይ መረጃዎች እስከምንገናኝ ድረስ ሰላም ቆዩልኝ። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ቻው።